እጅግ አሳዛኝ ዜና ተሰምቷል። በሊቢያ የሚገኙ እህት ወንድሞቻችን ህይወታችን ሊቋረጥ 18 ቀን የቀረን ሲሉ አመልክቷል። ድምጹንም ሲሉም ተሰምቷል። እጅግ የሚያሳዝን ነው። እነሱን በተመለከተ ሰፋ ያለ መረጃ ይዤላችሁ መጥቻለሁ። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ቆዩ። በሌላ መረጃ ስናቀና በሶሻል ሚዲያ ተጽዕኖ ፈጣሪ የሆነው ፈለገ አትናቴዎስ ጉዳይ በርካቶችን እያነጋገረ ይገኛል። ፈለገ አትናቴዎስ ላይ መረጃ አግኝተናል፣ ፈለገ አትናቴዎስን እናጋልጣለን የሚሉ ሰዎች በዝተዋል። በዚህም ደግሞ ፈለገ አትናቴዎስ ተጽዕኖ ፈጣሪ ነው የሚሉ ሰዎችም በዝተዋል። እሱም በተመለከተ እጅግ ሰፋ ያለ መረጃ ወጥቷል። አብራችሁን ቆዩ። በሌላ መረጃችን ስናቀና የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ ህዋ ሊመጥቁ ነው ተባለ። በርካቶችን አስገርሟል። የመጀመሪያው ነው እየተባለ ነው። በዚህ ጉዳይ ሰፋ ያለ መረጃ ዘመተናል። ውድ የተከበራችሁ ተመልካቾቻችን አሁንም የዶክተሮች ጉዳይ በርካቶችን እያነጋገረ ነው። ዶክተሮች ስራ ማቆም አድማ እያካሄዱ ይገኛሉ። እንግዲህ ይህን በተመለከተ መንግስት በርካታ ሰራተኛ ለመቅጠር ዝግጁ ነኝ ሲል አመልክቷል። በርካታ ዶክተሮችም ቅሬታ እየቀረበባቸው ነው። ይህን በተመለከተ ሰፋ ያለ መረጃ ዘመተናል። ውድ የተከበራችሁ ተመልካቾቻችን ዛሬም እንደተለመደው እጅግ ሰፋ ያሉ መረጃዎችን ይዘንላችሁ መጥተናል። ከእናንተ የሚጠበቀው ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ይህን ቪዲዮ ሁሌም ከመጀመራችሁ ፊት የላይክ በተኗን በመጫን ላይክ አድርጉኝ። እስከ ፕሮግራማችን ፍጻሜ ድረስ አብሬያችሁ ቆይታ የማደርገው የሁል ጊዜም ወዳጃችሁ ሚኮ ነኝ። መልካም ቆይታ ይሁንላችሁ። ወደ መጀመሪያው መረጃችን ነው የምንሸጋገረው። በሊቢያ የሚገኙ እህት ወንድሞቻችን እጅግ በሚያሳዝን ሁኔታ የቀረን 18 ቀን ነው፣ ባካችሁ ድረሱልን ሲሉ ተሰምቷል። በርካቶችም እያዘኑ የሚገኘው እናት በቤቷ ቁጭ ብላ እያለቀሰች የምትገኘው። እስኪ ይህን ዜና አዳምጠን እንጣና የምንለዋለን። በሊቢያ በወገኖቻችን ላይ እየደረሰ ያለው ነገር እጅግ በጣም የሚያሳዝንና ቅስም የሚሰብር ነው። በዚህ ሰዓትም በሊቢያ በመንግስት የታገዘ የተለያዩ ጥቃቶች በኢትዮጵያውያን ስደተኞች ላይ እየተፈጸመ መሆኑን በተደጋጋሚ እየሰማን መረጃን እያጋራናችሁ ቆይተናል። አሁን ላይ ግን ነገሩ በጣም እየተባባሰና በርካታ ወንድም እህቶቻችንን እያጣናቸው እንገኛለን። የሊቢያ መንግስትም ታዲያ ዘመቻ ከፍቶ እነዚህ ኢትዮጵያውያንን ከሀገር የማስወጣት ወይም ደግሞ እርምጃ የመውሰድ ተግባሮችን እየፈጸመ ይገኛል። ለነዚህ ወገኖቻችን ድምጽ ልንሆናቸው ይገባል። እኔ በቻልኩት አቅም ለዓለም አቀፍ ሚዲያዎች የሚደረጉ ኢሜሎችን እየጻፍኩኝ ይገኛሉ። በሱ ዙሪያ የሚመለሱልኝን ምላሾች ለናንተ የማሳውቅ ይሆናል። ነገር ግን ሁላችሁም ድምጻችሁን አሰሙም። ኢትዮጵያ መንግስትም ታዲያ ልክ በማይናማርና በታይላንድ እንዳሉት ሁሉ እርምጃ ሲወስድ እንደነበረው አሁንም በሊቢያ ላሉ ወገኖቻችን እርምጃ ሊወስድና እነዚህን ዜጎች ከችግር ውስጥ ሊያወጣቸው ይገባል። በዚህ ጉዳይ ላይ መረጃን ወደ እናንተ አደርሳለሁ። መልካም ቀን። በሊቢያ የሚገኙ እህት ወንድሞቻችን ማለት ነው የመጨረሻ ቀን 18 ቀን የቀራችሁ ካለበዛ ህይወታችሁ ይቀጠፋል በሚል በጣም በርካታ እናቶችም እያለቀሱ ነው የሚገኙት። እነዚህ ልጆች እንግዲህ የእናትና የአባታቸውን ህይወት ለመቀየር የራሳቸውን ህይወት ለመቀየር ስደት ገብተው መሆናቸው ይታወቃል። እንግዲህ ስደት ላይ በሊቢያ በርካቶች ይታገታሉ። ይህም የሚያግቱ ሰዎች ደግሞ በጣም በሚገርማችሁ ሁኔታ ኢትዮጵያውያን ናቸው። አይገርማችሁ? የውጭ ዜጋ ምናምን እንዳይመስላችሁ፣ ምቀኛው ኢትዮጵያዊ ነው። አግቶ ብር የሚጠይቀው የራስ ዘመድ የራስ ደም ኢትዮጵያዊ ነውና በጣም በሚገርም ሁኔታ ያሳዝናል። ስለዚህ እነዚህ ልጆች ምግብ አይበሉም። በጣም በሚያሳዝን ሁኔታ ውስጥ ነው የሚገኙት። እንግዲህ በአፋጣኝ ብር ማያገኙ ከሆነ ደላሎች እንደሚገሏቸው ነው የሚናገሩት። የሚላኩት ቪዲዮዎች በጣም ነው የሚዘገንኑት። በዛ ላይ እህቶች አሉ፣ ነፍሰ ጡሮች አሉ። በቅርቡ ከመንሱር ጀማል ጋር ውል ተስማምቶ ያለው ታዋቂ ቲክቶከር ናሆም ፎንቲ የተሰጠውን 500 ሺህ ብር ከዛ ውስጥ 50 ሺህ ብር ለሊቢያ ለተቸገሩ ሰዎች ሰጥቷል። እስቲ አዳምጠን እንምጣ። በተለያየ አዲስ አበባ ክፍል የሚኖሩ የአዲስ አበባ ወጣቶች በሊቢያ በጣም እየተሰቃዩና መከራቸውን እያዩ ነው ያሉት። እናቶቻቸውም እዚህ በጣም እያለቀሱ ነው ያሉት እና ባካችሁ ሁላችንም ድምጽ ብንሆናቸው በጣም መልካም ነው። እኔም ትላንትና እንግዲህ ካገኘሁት ገንዘብ ላይ 50 ሺህ ብር አስገብቼላችኋለሁ። ሁላችንም ያቅማችንን ብናደርግ በጣም መልካም ነው። አካውንታቸውን እታች አስቀምጬላችኋለሁ ካፕሽን ላይ። እግዚአብሔር ያክብራችሁ። እባካችሁ እንተባበር፣ እንታደጋቸው። እንግዲህ እንዳለው ይሄ ወንድማችን ማለት ነው ከመንሱር ጀማል ጋር የ500 ሺህ ውል ተስማምቶ ነበር። 1 ሚሊዮን ከገባ ኢትዮጵያ ሕዝብ ደግሞ 1 ሚሊዮን አስገብቶታል። በ4 ቀን 500 ሺህ አግኝቷል። ከ500 ሺህ ደግሞ 50 ሺውን ለሊቢያ ታጋቾች ሰጥቷል ማለት ነው። እግዚአብሔር ይስጥልን። እንግዲህ በወጣ የተካ ብለናል። ሌሎቻችሁም በምትችሉት አቅም ድምጽ እንድትሆናቸው በእግዚአብሔር ስም ጠይቃለሁ። ወደ ቀጣይ ቪዲዮ ነው የምንሸጋገረው። በትላንትና ዕለት የተሰማው መረጃ ደግሞ ከመሰረት ሚዲያ ማለት ነው ጠቅላይ ሚኒስትር አብይ አህመድ ምድርን ለቀው ወደ ህዋ ወደ ጠፈር ጉብኝት ሊያደርጉ መሆናቸው ተሰምቷል ማለት ነው። ከዛም ሆነው ለዓለም ህዝብ ሁሉ ሰላምን እንደሚሰብኩ ነው የተሰማው። እስቲ ይሄን መረጃ አዳምጠን እንጣ።
ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ጠፈር ሊጓዙ ነው ሲል መሰረት ሚዲያ አመሻሹ ላይ ዘግቧል። የዜና ምንጩ ጠቅላይ ሚኒስትሩ ጠፈር ላይ በመሆን ለዓለም ሕዝብ የሰላም መልእክትን ለማስተላለፍ ማቀዳቸውን አረጋግጫለሁ ነው ያለው። የጉዞ እቅዱ ከተሳካ ወደ ጠፈር የተጓዙ የመጀመሪያው የዓለማችን መሪ ያደርጋቸዋል። በዓለም ታሪክ ወደ ጠፈር ወይም ስፔስ የተጓዙ ሰዎች ቁጥር 721 እንደሆነ የታሪክ ድርሳናት ያሳያሉ። ከነዚህ ውስጥ አብዛኞቹ የጠፈር ተመራማሪዎች ሲሆኑ ከቅርብ ዓመታት ወዲህ ግን ጥቂት ሰዎች ከፍተኛ ገንዘብ በመክፈል የዝቅተኛውን ንክፈ ክበብ የጠፈር ጉብኝት አድርገዋል ሲል መሰረት ሚዲያ አመሻሹን ዘግቧል። የሰማችሁት ነው። ጠቅላይ ሚኒስትር አብይ አህመድ እንግዲህ ምድርን ለቀው ወደ ጠፈር ወይ ደግሞ ወደ ህዋ ጉብኝት ሊያደርጉ መሆናቸው ተሰምቷል። እንግዲህ እስካሁን ድረስ ከ700 ያላነሰ ሰዎች ናቸው ወደ ጠፈር ጉዞ ያደረጉት ማለት ነው። አብዛኞቹ የጠፈር ሙያ ተመራማሪዎች ናቸው፣ ሳይንቲስቶች ናቸው። ከዛም ባሻገር ደግሞ ገንዘብ ከፍለው ወጪ አውጥተው ለጉብኝትም ወደዛ መሄዳቸው አንዳንድ ሰዎች ተሰምቷል። እንግዲህ ጠቅላይ ሚኒስትር አብይ አህመድ ለመጀመሪያ ጊዜ በጠቅላይ ሚኒስትር ወይ ደግሞ በፕሬዝዳንት ሀገርን በሚመራ ደረጃ ለመጀመሪያ ጊዜ ጠድር ለቀው ወደ ህዋ ወይ ደግሞ ወደ ጠፈር ጉብኝት ሊያደርጉ መሆናቸውን ተሰምቷል። ይህን ተመልክቶ ለዓለም ህዝብ ሙሉ ሰላምን በተመለከተ መልእክት እንደሚያስተላልፉም ይጠበቃል ተብሎ ይገመታል። መቼ እንደሚወዱና መቼ ጉብኝት እንደሚያደርጉን እስካሁን ቀኑ አልተወሰነም። በጣም በሚገርም ሁኔታ ነው። እንግዲህ ወደ ሌላኛው መረጃ ስናቀና ማለት ነው በትናንትናው መረጃ ክፍላችን ማለት ነው ዶክተሮች የስራ ማቆም አድማ እያደረጉ መሆናቸው የሚታወቅ ነው። የጥቅማ ጥቅምና የደሞዝ ጭማሪን በተመለከተ ዶክተሮች ስራ ማቆም አድማ ላይ ነው ያሉት። እንግዲህ እነዚህ ጥቅማ ጥቅሞችና የደሞዝ ጭማሪ የማይደረግ ከሆነ ወደ ስራ ገበታችን አንመለስም በማለት ጳውሎስና የተለያዩ ሆስፒታሎች ላይ ስራ ማቆም አድማ እያካሄዱ ይገኛሉ። ይህም በተመለከተ መንግስት አዳዲስ የስራ ቅጥሮችን እያወጣ ይገኛል፣ ዶክተሮችን በተመለከተ ማለት ነው። ሌላው ደግሞ ምዕመንም አንዳንድ ሰዎችም ደግሞ እየተናገሩ ያሉት ነገር ደግሞ ዶክተሮችን የሚያስወቅስ ነው እና እስቲ ዶክተሮችን በእርግጠኝነት መታሰር አለባቸው፣ ተይዘው መታሰር አለባቸው የሚሉ አንዳንድ ቲክታከሮች መጥተዋል። እስቲ ይህን ሰውዬ መረጃውን እናዳምጠውና የሚናገረው ነገር አዳምጠን ሰውየው ትክክል ነው ትክክል አይደለም የሚለው ኮሜንት ላይ ታስፈሩልኛላችሁ። እኔ እንደዚህ አይነት ዶክተሮች አይቼም አላቅም ሰምቼም አላቅም። ለብር ብለው ከስራ ገበታቸው ላይ የሚቀር ዶክተር አይቼም ሰምቼም አላቅም። እንደዚህ አይነት ዶክተር መገረፍ መታሰር አለበት፣ በህግ መጠየቅ አለበት ነው እያልኩ ያለሁት። እኔ ድምጽም ሆነው ደሟ እየፈሰሰ ደሟን የሚያስቆምላት ዶክተር አጣ ለምታለቅስ እናት፣ በሞትና በህይወት መካከል ለሚታገል አይሲ ክፍል ውስጥ ላለ እህት ወንድሞቼ፣ በመኪና አደጋ ተገጭተው መጥተው ህክምና አጥተው በር የተዘጋባቸውን እህት ወንድሞቼ ነው እኔ ድምጽም ሆነው። እንዳንተ አይነት ብር ፈልጎ ለብር ብሎ ሆዱን አስቀድሞ ለሚቀር ዶክተር እኔ ድምጽ አልሆንም። ጤና ጣቢያ መጥቶ ጤና ጣቢያ ይዘጋ፣ ቲክታክ ላይ እየመጣችሁ ላይቭ ላይ እየገባችሁ ጤና ጣቢያ መዘጋት አለበት፣ ጤና ጣቢያ እየሰራ ነው የምትሉ ዶክተሮች እናንተ መታሰር አለባችሁ፣ መገረፍ አለባችሁ፣ ልካችሁ መያዝ አለባችሁ። ከኛ በላይ ሰው የለም እያላችሁ ነው። እንደ ሀገር ነው የተቸገርነው፣ እንደ ሀገር ነው የተራብነው። 4 እና 5 ቦታ የምትሰሩት እናንተ። ሐኪም ቤት እኮ ሄደን መድኃኒት አንድ ቀን ከውስጥ ገዝተን አናውቅም። ከውጭ ግዛ ከውጭ ነው የምትሉን። የምታንገላቱን እኮ ይበቃል። የምታንገላቱን ሳይበቃ ዛሬ እንደ ኃይለኛ ዶክተር ራስን አትይ። መድኃኒት እየወጣችሁ የምትሸጡት እናንተ አይደላችሁ እንዴ? 4 እና 5 ቦታ የምትሰሩት እናንተ ናችሁ። 1 ሰዓት ነው የመንግስት ሆስፒታል የምትታዩት። ከዛ እኮ የግል ሆስፒታል ነው የምናያችሁ። ማንን ነው የምትዋሹት? እንዴት ነው እናንተ ለእናንተ ድምጽ የምንሆነው እኛ? እናንተ ዛሬ ለሆድ ያደርክ ብርን አስቀድመ ከሐኪም ቤት የቀረ ዶክተር መገረፍ መታሰር አለብህ፣ በህግ ትጠየቃታለህ። ከእንደንተ አይነት ከተማረ ዶክተር ቤቷ ቁጭ ብላ በፊት እናቶቻችንን ሲያዋሉዱ የነበሩት እናቶች ይሻላሉ ከናንተ። እናንተ እኮ በምጥ የደረሰን ሴት ልጅ ልትወልድ የደረሰችን እናት አናስተናግድም ብለ በር የዘጋ ዶክተር ነው አንተ። ለነዚህ ዶክተሮች ስራ ማቆማችሁ አግባብ አይደለም። ስራ እየሰራችሁ ጥያቄያችሁ መጠየቅ ትችላላችሁ። ህዝቡን እየበዘበዛችሁ ነው ያላችሁት የሚል አንዳንድ ወቀሶች እየመጡ ነው የሚገኙት። እንግዲህ በዚህ አጋጣሚ ነው ለመናገር ዶክተሮቹ ብቻ አይደለም የተራቡት፣ ሁሉም እንደ ኢትዮጵያ ተርበናል። ችግር ውስጥ ነው ያለን። ደሞዛችን እየበቃ አይደለም። ሁሉም ሰው ዶክተር ብቻ አይደለም፣ የተማረውም ያልተማረውም ሁሉም ሰው እግዚአብሔርን አመስግኖ እንደው ጸሎት አድርጎ ነው የሚኖረው እንጂ ከባድ ነው ጊዜው አይደለ? ስለዚህ ዶክተሮች እኔ የምናገረው ነገር እንደ ሀገር ተምራችኋል፣ የተማራችሁ ናችሁ። አዎ ጥሩ ደረጃ ላይ ያላችሁት። አዎ ከሌላው ተሻለ። አዎ ዶክተር ናችሁ፣ ሰውን ታክማላችሁ። ከእግዚአብሔር በታች እናንተን ያቆይልን። ግን እናንተ ስራ በማቆማችሁ በጣም በርካታ ህዝብ ይበደላል። እንዴ ዲያሊሲስ የሚያደርግ እንዲሞቱን የሚጠባበቅ ሰው አለ። እሱስ ቢሞት እናንተ በነፍስ ላይ የምትጫወቱት? መኪና አደጋ ደርሶበት የሚመጣ አለ፣ ስንት አለ። እናቶች አሉ በወሊድ ምክንያት
እናንተ ስራ በማቆማችሁ ምክንያት በርካታ ሰዎች ይሞታሉ። ስለዚህ ስራ እየሰራችሁ ብትጠይቁ አይሻልም? የሚከፈል ደሞዝ አለ። እስከዛሬ እየተከፈለ አይደል ያለው? እስከዛሬ በዚህ ደሞዝ ነው ያለው አይደል? ስለዚህ እየሰራችሁ መጠየቅ ይቻላል። አለበለዚያ በጣም ብዙ ሰው ህዝቡን እየበደላችሁ ያላችሁ መንግስትን እበድላለሁ ብላችሁ። ወደ ቀጣይ መረጃችን የምንሸጋገረው በጣም በሚያስገርም ሁኔታ ሁላችሁም ኮሜንት ላይ እመቤቴ ማርያም ያለች ኮሜንቱን አጥለቅልቁልኝ። በሚገርም ሁኔታ ማለት ነው አወዛጋቢ ፓስተር ሶፊኒያስ የተባለ ፓስተር አንድ ሴት እናት አስገብቶ እንግዲህ ሊያወዛግባ ሲሞክር በደንብ አድርጋ ወንጌልን ሰብካ ኦርቶዶክስነትን አስተምራ ሸኝተዋለች። እቺን እናት እግዚአብሔር ያበርታሽ በሉልኝ እስቲ። ውይ ደስ ስትል አዳምጣት። ለሰው ልጆች ስትል ቅድስት ድንግል ማርያም ተሰቅላለች አይደል እንዴ? አልተሰቀለችም። ጌታችን መድኃኒታችን ኢየሱስ ክርስቶስ ነው ልጇ ነው የተሰቀለ። ኦኬ ነይና የምትቀላቀላችሁ ግን እኮ ፓስተር ይቅርታ ድፍረት እንዳይሆንብኝ እንጂ እየቀላቀላችሁ ያላችሁ እኮ እናንተ ናችሁ። አሁን እዚህ ጋር መምጣት አለበት። እሺ አንቺ ነሻ እሷ ነች ያስታረቀችን ስላልሽ ነው ማስታረቅ ማለት። እሺ በልጇ ታስታርቃለች። እኔ በውስጥ የሚያምነው ምን አለ መሰለ፣ በውስጥ የሚያምነው ማለት ነው በድንግል ማርያም ምልጃ፣ በመላእክታን ተራዳይነት፣ በጻድቃን ሰማዕታት ረድኤት በረከት አምናለሁ። ሞር ደግሞ ወላዲት አምላክ የአምላክ እናት እንጂ ፈጣሪ አይደለችም። ግን እሱ መርጧት ያደረባትን እሱ ፈልጓት ያደረባትን ለምንድን ነው እሷ ማታስታርቀን? እስኪ አንተ አባትህ ጋር ብትጣላ እናትህ ተው ብላ አታስታርቅህም? አትገላግልህም? አታማልድህም እኮ? ልክ ነሽ እኮ እንጂ እኮ ምን ሰግድላት የጸጋ ስግደት ነው። እስቲ ንገሪኝ። ምን የሷን ምልጃ ልንገር፣ የሷን ፍቅር ልንገር። እሷማ መጀመሪያ ከጅምሩ ማለት ነው የተመረጠች ናት። እሺ ከኛ ሳልሆን ራሱ ፈጣሪዋ የመረጣት፣ አብ የመረጣት፣ ወልድ ያደረባት፣ መንፈስ ቅዱስ ደግሞ የጸለየባት እናታችን ናት። በመጀመሪያ እኮ ተመርጣለች እሷ። በማንም ዘንድ ከፍ፣ በማንም ዘንድ ዝቅ፣ በማንም ዘንድ ምንም ልትሆን አትችልም። እሷ መጀመሪያ ገና ተመርጣለች። ድሮ ገና ማለት ነው። አሁን ሰዎች መጠን ዝቅ ልናረጋት ከፍ ልናረጋት አንችልም። አንዴ ከፍ አርጓታላ። ከኔ ግር ያለች እሷ ናት ብሏታላ። በሚገርም ሁኔታ እቺ እናት እንግዲህ ሶፊኒያስ እንግዲህ ምንም ነገር አታውቅም ብሎ ነው ያስገባት እና ኦርቶዶክሲያንን ሊፈትን አስቦ ነበር። ግን እናታችን አባቴ እውቀቱን እግዚአብሔር ሰጥቷታል፣ ጸጋውን ሰጥቷታል። ማርያም ታማልዳለች ውስጤ ቃል ጸጥ ነገር ሁሉንም እውቀት አላት። በቃ የሚገርም ነገር ነው ያላትና እንደዚህ እናቶችን የተማሩ እህቶቻችንን ያብዛልን ነው የምንለው። እግዚአብሔር በቤቱ ያጽናሽ። እውነቴን ነው የምላችሁ። እንደዚህ ጴንጤዎች አታምታቱም ስራችሁ መቼም አታምታቱም። እመቤታችን ቅድስት ድንግል ማርያም ወላዲተ አምላክ ንጽሕተ ንጹሐን የሰማዩም የምድሩም ጌታ የወለደች እናታችን ቅድስት ድንግል ማርያም ታማልዳለች። ቅዱሳን ሰማዕታት ያማልዳሉ። ስለዚህ ኦርቶዶክስ እናመልካቸዋለን ማለት አይደለም። ከልጇ ከክርስቶስ ታስታርቀናለች፣ ታማልደናለች የምንለው ለእመቤታችን ትልቅ ክብርም ፍቅርም አለን። አታምታቱም ስራችሁ። በሌላው መረጃችን ስናቀና ደግሞ በሶሻል ሚዲያ ቅበተ እምነት ላይ የሚሰሩ ጎበዝ ወጣቶች አሉ። ከነዚህም ውስጥ ፈለጋ፣ አትናቴዎስ፣ ልደተ ቃል እና ሌሎችም በጣም በርካታ ጎበዝ ኦርቶዶክሳዊ ወጣቶች አሉ። እነሱም በተመለከተ ዘመርኩን ያወጣው ጽሑፍ አለ። ያም በተመለከተ በርካቶችን አስቆጥቷል። የሰው ልጅ በደልና ኃጢአት ሊኖርበት ይችላል፣ ግን ገፍተን ከቤተ ክርስቲያን ማባረር እጅግ ተገቢ አይደለም ሲል በርካታ ኦርቶዶክሳውያን እነፈለገን ደግፈዋል ማለት ነው። እኔ የምለው ይሄን ነው። ማንም ላይ መፍረድ አይችልም። ሁሉም በደለኛ ኃጢአተኛ ነው። ይህም በተመለከተ ዮኒ ማኛ ደግሞ አንድ መልካም ነገር ተናግሯል። ሊመጣ ነው እንዲያውም አሁን ደግሞ ልትመጪ ነው። ያው ድጋፍ አንፈልግም፣ ግን እስቲ ሐሳብሽን ሼር ላድርግልሽ። ወንድሞች ለማጥቃት እነዚህን ወንድሞች እንደዚህ ናቸው እያሉ ያለፈ ታሪካቸው ለማድረግ የሚፈልግ ዲያብሎስ መጥቷል፣ ተነስቷል እና እግዚአብሔር አምላክ ያጥፋላቸው። እኔ ወንድሞቼ ናቸው። ስለዚህ አደራ በርቱ፣ አይዟችሁ፣ ከጎናችሁ ነን ማለት አለባችሁ። አደራ አደራ አደራ። የኦርቶዶክስ ወንድምናት እነዚህን ወንድሞች አይዟችሁ፣ ከጎናችሁ ነን በማለት ከጎናችሁ ሁኑ። ሊጥሏቸው መጥተዋል፣ ተነስተዋል። በጣም ነው ያዘንኩት። የደረሰኝ መሴጅ አለ ላንብብላችሁ። ምን ብለው ስማቸውን ለማጥፋት ቃል በቃል የሚዘገንን ጽሑፍ ነው። በመጨረሻም ይላል በዛሬው ርዕስ አንቀጼ ላይ ጠቆም አድርጌ ስሙን ሳልጠቅስ
ያለፍኩት ይህንን ሰው መሳይ በሸንጎ እንዴት ይዘገንናል! እንዴት ይዘገንናል! በማርያም የፈረደባት ማርያም ናት እንግዲህ መጫወቻቸው። አንተን አጀንዳ ማድረግ አልፈልግም፣ ግን ከቻልክ ተደበቅ። አንተና እንዳለ ቡድን ራሱን የቻለ ቀንና ሜዳ እፋለማቸዋለሁ። ይሄ ከሴቶች የሚመጣ መሴጅ ነው፣ ወንዶች አይደሉም። ሴቶች አንዳንዴ በሪሌሽንሽፕ ካልሰራ ዳጊ የምትባለው ሳሚ ላይ ያደረገችውን በልጆቹ አደባባይ ላይ እንዲዋረድ ያደረገችውን ሴቶች የሚሄዱበት ርቀትን ሶሻል ሚዲያ ላይ የምናየው። ስለዚህ ለነፈለገ የተደረገ መሴጅ ነው። እናት፣ ሚስት፣ እህት፣ ልጅ ያለው ከነዚህ ከቲክቶክ ጥንባንሳዎች ራሱን ያርቅ። የሾመቻቸው የወከለቻቸው ቤተክርስቲያን የለችም። እነዚህ ድህነት ቤቷን የሰራችባቸው ሴት ልጅን እንደ ዕቃ እንደ ሸቀጥ የሚቆጥሩ ክህነታቸውን በሚዘገንን ርኩሰት ያንቋሸሹ መቅደሱ ላይ በድፍረት በመግባት በነውራቸውን በቪዲዮ የማያውቁባቸው ሰዎች እምነታቸውን እንዲጠሉ የሚያደርጉ ከጥቅሴ ፓስተር ጴንጤ ጋር የሚከራከሩ መስለው ምስኪኑን የአረብና የአውሮፓም የአሜሪካም የካናዳም ሴት የሚግጡ ሰው መሳይ በሸንጎ አንድ ጊዜ መጀለት ያስፈልጋል። እነዚህ ሰዎች ገንዘብ ሲጠይቁ ሰምቼ አላውቅም። Did you hear before? ገንዘብ አምጡ ሲሉ ፈለገንም ሰምቼው አላውቅም። እንዲሁም ልደት ሲል ሰምቼው አላውቅም። ዲያብሎስ እንዴት እንደሚሰራ ወደ ክርስትና ሰው ዘመድኩን በቀለ ነው እንግዲህ በራሱ ማህበራዊ ሚዲያ በቴሌግራም ላይ ፔጅ ላይ አስቀምጦታል ማለት ነው። ልደትና ፈለጋትና ሲውስና በእሱ ግሩፖች በተመለከተ ማለት ነው። እኔ የምናገረው ማንም ፈራጅ አይደለም። ሁላችን በደለኞች ኃጢአተኞች ነን። ማንም ላይ ጣታችን መቀሰር አንችልም። ሰው ከወደቀ በንሳ እንዲመለስ ጸሎት እናርግለት እንጂ ከተሻለን በጸሎት እናግዘው እንጂ ይሄ ሰው ሊመፍረድ ምናምን በጥሩ ጊዜ ያወራችሁትን ነገር ያወጣችሁ ለሰው እያሰጣችሁ በጣም ጥሩ ነገር አይደለም ብዬ አስባለሁ። ስለዚህ ምንም ቢሆን ፈለጋትናቲዩስም ልደተ ቃልም ወንጌልን አስተምሯል፣ የእግዚአብሔርን ቃል አስተምሯል። ቢደክሙ በጸሎት እናግዛቸው። እኛን ደክመን በመጽሐፍ ቅዱስ ቃል እንዳበረቱን እኛም ደግሞ እነሱ ሲወርቁ በጸሎት ብናግዛቸው የተመራጭ ነው ብዬ አስባለሁና ይሁን ይዋኛ እዚህ ጋር ጥሩ ተናግራል። ጥሩ